ቢስሚላህ አልሐምዱሊላህ። ይህ ሰው የሰራቸውን ፋላሲዎች የምናይ ይሆናል። ሰምተነው እንመለስ። ሃይማኖት ይሄ ምርምር ወይም አናላይዚንግ ወይም ይሄ ሪዝኒንግ የሚባሉ ነገሮች ማለት ነው እንዲጠፉ የሚያደርግ ቀላል የሆነ መልስ ነው። ሪዝኒንግ የሚባሉ ነገሮች ማለት ነው እንዲጠፉ የሚያደርግ ቀላል የሆነ መልስ ነው። ምርምር ወይም ሪዝኒንግ ወይም ክሪቲካል ቲንኪንግ ምርምር ወይም ሪዝኒንግ ወይም ክሪቲካል ቲንኪንግ የሚባል ነገር ስለሚገድል ሃይማኖት ከአፍሪካ የሚረባ ኢኖቬሽን ያላየ ነው፣ ፈጠራ ያላየ ነው ከአፍሪካ። ለዚህ ነው እነዚህ ሁለት ሀገራት ህዝቦች ማለት ነው ባህልና ማንነታቸውን አፍሪካውያን ላይ ለመጫን የደረሷቸው ምርጥ ድርሰቶች ናቸው ብለህ አስጠጣ። እስቲ ያወራሃቸውን ነገራቶች በክሪቲካል ቲንኪንግ መነጽር እናያቸው። አንደኛ፣ በአንደኝነት ደረጃ የሰራኸው ፋላሲ ኦቨር ጀነራላይዜሽን ፋላሲ ነው። ማለትም ጀነራላይዝ አድርገሃል። በተጨማሪ ደግሞ ኤግዛጁሬት የሆነ ኦቨር ጀነራላይዝ የሆነን ማስረጃ አቅርበሃል። በጣም ውስን የሆነ ወይም በቂ ያልሆነን ማስረጃ በማቅረብ በጣም ብራውድ ለሆነን ነገር ፍርድ ስትሰጥ የዚህኔ ኦቨር ጀነራላይዜሽን ፋላሲ ይባላል። አሁን አንዳንድ ሃይማኖቶች ይህ ነገር አይመረመርም፣ አይጠየቅም ሊሉ ይችላሉ። እንደሚሉም ፀሐይ የሞቀው ሀገር ያወቀው ጉዳይ ነው። ነገር ግን እስልምናንም ልክ እንደዛው ነው ብለህ ለመተቸት መሞከርህ ምንም ስር መሰረት የሌለው እውቀት እንደሌለህ እንደማታነብ የሚያሳይ ነገር ነው። አላሁ ጀለ ወዐላ በቁርአኑ ወደ 50 ጊዜ ያህል አቅል ወይም አእምሮ የሚለውን ነገር ደጋግሞ ሲጠቀመው እናገኛለን። የሚጠቀመውም አይምሯችሁን ተጠቀሙበት፣ ለምን አታስተነትኑም፣ ለምን አትመራመሩም እያለ ሊቀውሚን ያቂሉን፣ ይህ ነገር ለሚያስተነትኑ ህዝቦች፣ ለሚመራመሩ ህዝቦች መዳኛ ነው። አፈላ ተዕቂሉን፣ ለምን አታስተነትኑም፣ ወይ ደግሞ ለዓለኩም ተዕቂሉን፣ ታስተነትኑ ትመራመሩ ዘንድ እያለ መመራመርን አይምሮን በስነስርዓት መጠቀምን ሲያበረታታ ሲያሞካሸው እናገኛለን። ከዚህም የምንረዳው ኢስላም ከሌሎች ሃይማኖቶች በተለየ መልኩ አእምሮን በአግባቡ መጠቀምን መመራመርን እንደሚያበረታታ እንረዳበታል። ስለዚህም ወገናችን ሃይማኖቶች መመራመርን ይገላሉ ብለህ ኮንክሉድ ያደረግከው ጄኔራላይዝ ያደረግከው ነገር ኦቨር ጄኔራላይዜሽን ነው። በጣም ብራውድ የሆነ ኮንክሉዥን ነው። ስለዚህም ይህ ኮንክሉዥንህ ደግሞ ፋላሲ ነው። ፋላሲ ደግሞ እንደነገርኩ ኦቨር ጄኔራላይዜሽን ፋላሲ ይባላል። ሁለተኛ ደግሞ የሰራኸው ፋላሲ ፎልስ ኮዝ ፋላሲ ነው። ፎልስ ኮዝ ማለት ኮዙ አለ፣ ምክንያቱ አለ። ነገር ግን ምክንያቱን ስናየው የውሸት ምክንያት ስለሆነ ነው ፎልስ ኮዝ ፋላሲ የሚባለው። ይህንንም ፋላሲ የሰራኸው ሃይማኖት ሰነፍ ወይም ድሃ ያደርጋል የሚለው ኮንክሉዥንህ ነው። ሃይማኖት ለድህነት ምክንያት ነው ብሎ ማሰብ ፎልስ ኮዝ ነው። አንድ ነገር ኮሪሌሽን አለው ማለት እኮ ኮዜሽን አለው ማለት አይደለም። ማለትም የሆኑ ነገራቶች አብረው ተከሰቱ ማለት አንዱ የአንዱ ምክንያት ነው ማለት አይደለም። አካባቢያችን ላይ መብራት አልነበረም። ነገር ግን እኔ ሰፈር ስደርስ መብራቱ መጣ። ስለዚህ መብራቱ የመጣው በእኔ ምክንያት ነው ብለህ ኮንክሉድ ብታረግ ይህ ፎልስ ኮዝ ፋላሲ ይባላል። ሃይማኖተኛ ስለሆንክ ድሃና ሰነፍ ትሆናለህ ብሎ ኮንክሉድ ማድረግም ፎልስ ኮዝ ፋላሲ ነው። ሃይማኖተኛ ሆነው እጅግ የላጠጡ ሀብታም ሀገሮች አሉ። ቃታር የዓለማችን ቁጥር 1 ሀብታም ሀገር ነበረች። አሁንም እዛው አካባቢ እንደሆነች ተስፋ አድርጋለሁ። ከሷም ተከትለው እጅግ የናጠጡ ሀብታም ሀገሮች ሃይማኖተኞች ናቸው። ስለዚህ ሃይማኖተኛ መሆን ድሃ ያደርጋል የሚለው ኮንክሉዥንህ ውሃ የማያነሳ እዚህ ግባ የማይባል ሚዲያ ላይ ሳይሆን ሰዎች ቡና ሲጠጡ ወይ ጫት ላይ ቁጭ ብለው የሚያወሩት ተራ ወሬ ነው። በተቃራኒው ሃይማኖተኛ ያልሆኑ ነገር ግን የችግር አለንጋ ደጋግሞ የሚገርፋቸው ብዙ ሀገሮች አሉ። ስለዚህም ወገናችን ችግሩ ያለው ከሃይማኖት ጋር አይደለም። ሲቀጥል ድህነት እኮ የብዙ ነገራቶች ድምር ውጤት ነው። ለምሳሌ የመንግስት ወይም የትምህርት ስርዓት ወይም የኢኮኖሚ ስርዓቱ የወደቀ ስለሆነ ወይ ደግሞ ታሪኩ ራሱ ሀገሩ ያለው ታሪክ በራሱ በቅኝ ግዛት የማቀቀ ከሆነ እና መሰል የታሪክ ጠባሳዎች ካሉበት ለድህነት ምክንያት ሊሆን ይችላል። እና እነዚህ ሁሉ ምክንያቶች እያሉ ሃይማኖትን ለድህነት ሜን ኮዝ ብለህ መጥቀስህ በራሱ የመረጃ አቀራረብህ በጣም ዊክ እና የደከመ እንደሆነ ያሳያል። በሶስተኛነት ደግሞ የሰራኸው ፋላሲ ሃስቲ ኮንክሉዥን ፋላሲ ማለትም እንደው ፎር ዘ ሴክ ኦፍ አርጊመንት እውነት ነው የተወሰኑ ችግሮች አሉ ብለን ብንስማማ እንኳን ችግሩ
ከአማኙ አንጻር እንጂ ከሃይማኖቱ አንጻር አይደል። ለምሳሌ እስልምና ሃይማኖት ፐርፌክት የሆነ ሃይማኖት፣ ፐርፌክትነቱን በማሳየት ጊዜ ማጥፋት አልፈልግም። ነገር ግን አንድ ማሳያ ብቻ ልንገርህ። ቁርአንን ከመጀመሪያ እስከ መጨረሻ አንብበህ አንድ ስተት፣ አንድ እርስ በራሱ የሚጋጭ ነገር አታመጣም። እስልምናም ልክ እንደ ቁርአኑ ፐርፌክት የሆነ ሃይማኖት፣ ነገር ግን ችግሩ አማኙ ዘንድ ስንመጣ አማኙ ሰው እንደመሆኑ መጠን ፐርፌክት ሊሆን አይችልም። የተወሰኑ መጓደሎች ሊያጋጥሙ ይችላሉ። ስለዚህ የተወሰኑ ችግሮች አማኙ ዘንድ ስለተገኙ ሃይማኖቱ አያስፈልግም እንተወው ይባላል? በፍጹም ሊሆን አይችልም። አማኙ ዘንድ የተወሰኑ ችግሮች ስለተገኙ ሃይማኖቱንም እንተወው ብሎ ኮንክሉድ ማድረግ ይህ ሃስቲ ኮንክሉዥን ፋላሲ ይባላል። እዚች ጋ አንተ የምር ክሪቲካል ቲንከር ብትሆን ኖሮ ማድረግ የነበረብህ አማኙ ዘንድ እንደዚህ አይነት ችግሮች አሉ፣ በምን መልኩ እናስተካክላቸው ብለህ ነበር የመፍትሄ ሐሳብ ማምጣት የነበረብህ እንጂ የቤት መቃጠል ለትኋኑ በጀኝ እንዳለችው ሴት እናውድመው እናጥፋው ማለት አልነበረብህ። እንደዚህ አይነት አስተሳሰብ ደግሞ እንኳን እንዳንተ 2 ፀጉር ካበቀለ ሰው ቀርቶ 5ኛ ክፍል ከሚማር ተማሪ እንኳን አይጠበቅም። ስለ አፍሪካ ያነሳኸውም ተመሳሳይ ሎጂክ ነው። ሁሉንም የአፍሪካ ሀገራቶች በድህነት መፈረጅህ በራሱ ምን ያህል አይምሮህ በምዕራባውያን ሚዲያዎች ብሬን ዎሽ እንደተደረግክ ማሳያ ነው። በተቃራኒው ምዕራባውያንን በሙሉ ከልጅ እስከ አዋቂው፣ ከሊቅ እስከ ደቂቅ አዋቂዎች፣ ምሁሮች አርገህ ለመሳል የሄድከው ርቀት ራሱ ሃስቲ ጄኔራላይዜሽን ፋላሲ ነው። ስለዚህም ወገናችን ጀምረህ እስክትጨርስ የሄድክበት ጉዞ በፋላሲ የታጨቀ ነው። ምንም ከክሪቲካል ቲንኪንግ ጋር የሚያያዝ ነገር አይደለም። ይህን ሁሉ ፋላሲ ሰርተ ስታበቃ ሃይማኖት ክሪቲካል ቲንኪንግን ይገድላል ማለትህ በራሱ እጅግ የሚደንቅ ነገር። እንደው ንግግሬን ላለማብዛት ብዬ እንጂ ከዚህም ውጭ የሰራሃቸው ሌሎች ፋላሲዎች አሉ። ለማንኛውም ለሌላ ጊዜ ግን እስልምናና ሙስሊሞችን ለመንካት ስታስብ 2 አይደለም ብዙ ጊዜ ማሰብ አትርሳ።